እኩል መስራት፣ በጋራ መስራት፣ ችግርን በጋራ መፍታት፣ ችግርን በጋራ ማለፍ ያስፈልጋል። ስለዚህ ይህንን ሀሳብ ይዘን እነዚህ ልጆች የመጡት ይህን ለመመስረት ነው። ከባቢያችንን ለመቀየር ነው። ሰላማችንን ለማጽናት ነው። ልማታችንን ለመቀየር ነው። ስለዚህ በዚህ ልክ ይዘን እንደምንሰራ ከነሱ አርአያና ፈለግ ተረክበን ከባቢያችንን እንደምንለውጥ ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ። ክቡር አቶ ይማም አበበ የለገሃር ወረዳ ምክትል ዋና አስተዳዳሪ ከልብ እናመሰግናለን። አንድ ንግግር ይቀረናል። ከዛ በፊት አጠር ያለች ጽሑፍ 5 ደቂቃ ሰጥ ይኸው ሳምንት ሆነን ከተማችን ደምቆ ይኸው ሳምንት ሆነን ከተማችን ደምቆ በትልቅ ከተማ በአዲስ አበባ ላይ ለገህዳ ወጣሽ በአደባባይ በገዛ ልጆችሽ በአብራኮችሽ ክፋይ አስጠሩሽ ስምሽን ሀገሬ ልንበይ አስጠሩሽ ስምሽን ሀገሬ ልንበይ ይህን ትልቅ ቡድን የሚመራ ጀግና ድሮ ከልጅነት ከበፊት ገና ለሀገር የሞተ ጉተናው ሳይጠና ፍቅርን ያስተማረ ሰውን የሚያጸና ቤታቸው ሲሆነው የሀገሯ ጌች የራሱን ጥሩ ይኖራል ለሀገር ጌች የራሱን ጥሩ። በዚህ ትልቅ ስራ ትውልድ ገረመው በዚህ ትልቅ ስራ ትውልድ ገረመው። ሀብታሙም እሱ ነው ቁሞ ላሰበው ሰው ብርሃን ሲመጣ ጨለማውን አልፈን ተሾመ ፍቅራችን ይኸው ተገናኝተን ናፍቆታችን ወጣ በስፖርት አመካኝተን ድባቡ ያማረ ታዳሚው የበዛ አሳለፍነው ደምቀን ሳምንቱን በዋዛ ቅድሚያ ከመረብ ኳስ ቀድሜ ስነሳ ሶስት ቡድን ነበር ዋንጫ የሚያነሳ ሽባና ሽክፎች የከተማው ጤና ወኔውን ኮራርጎ ዘንድሮም እንዲያምና ዋንጫውን ወሰደው ላፋረገው ጤና ኳሱ እጅግ የሚደንቅ የለጌዎች ቡድን ተጋጥሞ ካመክ ፔናልቲ ለየው አቻ በመውጣት መዘጋጃ ገጥሞ አሁንም ካመክ ፔናልቲ ለየው በሚገርም ልክ ሶስተኛውም ነበረው ደግሞ ከሰደሬ ጀግናው ያመክ ቡድን የትልቅ ንጉሥ የለጌ ማህበር አውጥቶኛል እንጂ እኔንም ከችግር አንገቴን ደፍቼ ባደግኩበት ሀገር ወንድሜን አጥቼ የቲም ሁኜ ነበር። እስኪያስጠላኝ ድረስ የምወደው ብዕር ናፍቆቴን አወጣሁ በዚህ በማህበር። እገዙኝ አሁንም ለጌዎች አደራ ውሰዱኝ አሁኑ በእናንተው መኪና የህይወቴን ምዕራፍ ስከፋ የሚያጽናና ወንድሜን አላጣም ዳግም እንደገና የችዬን አላጣም ዳግም እንደገና። እባካችሁ ሰዎች ትትበሉ የመጣው ረጅም ርቀት ጀግናው የለጌ ልጅ ኮራ ረገድ ይገት ጀግናው የለጌ ልጅ ኮራ ረገድ ይገት ወይስ ሀገርም ተነጋገረበት ተሞክሮ ወስዷል ሁሉም ያለበት። ይህ አዲስ አበባው የለጌ ማህበር ሰጥቶ የገባበት የሀገሩ ፍቅር ለወገን ደራሽ ነው ሲያጋጥመው ችግር። ባለፈው ጊዜያት በሰሜኑ ጦር ሀገሩን ጎብኝቶ ካናት እስከ እግር ሜዳ ዳገት ሳይል ማዕድን
ለእያንዳንዱ ትምህርትን አጋዥ መጽሐፍ በየጤና ጣቢያው እስከ ብርድ ልብስ መብራት ላለው ቦታ ኮምፒውተር ድረስ منك وصل حظهم ሆስፒታልሽ ሲያዩት የሚያሳሳው ያ የሽክር ገብሽ ለሰው ልጅ ተስማሚ ማየት ነጭ ገብስሽ ደምቆ የሚታየው ሆስፒታልሽ ለፍቅር ያደሩ የነገ ልጆችሽ ሀገር ያታስቢ በርካታ ነው ሀብትሽ ሀገር ያታስቢ በርካታ ነው ሀብትሽ የምሁሮች ሀገር የጀግኖች መገኛ የተወለዱብሽ ሁሉም እውቀተኛ ለነገ ማህበር የሆኑ መከታ ከሽክፍ ጉድኝት ከነዳጁ ቦታ ዶክተር ሰይር በሽር ወይዘሮ መዓዛ በልጓማ መስመር በአተር ሲሄዲ መሰረት የጣለ ጄኔራል አህመዲ ልሂድ ሙላ ሜዳ ሰዎች እንድታውቁት እንዳይሆን እንግዳ የሀገሩን ድባብ የጻፈ ልቦለድ ሳልጠራው አላልፍም ሰይድ ሙህይ አህመድ ሳልጠራው አላልፍም። እስኪ ሀገር አድምጥኝ አንድ ልጠይቅሽ እንደ ጌች ጠንካራ መልካም ልጅ ወጣሽ በየትኛው ወር ነው በየትኛው ጊዜሽ? ከኛም አለፈና ተገረመ ወሎ